ሰላም እንደምን አረፈዳችሁ ውድ የኢትዮጵያን ታይምስ ተከታታዮቻችን፣ የዕለቱን ዘገባዎች በሰዓቱ ይዘን መጥተናል። ተከታተሉ። በኢትዮጵያ የጤና ባለሙያዎች ሁኔታ እየተባባሰ መምጣቱ ተነገረ። በአንድ ሳምንት ጊዜ ውስጥ ከ80 የሚበልጡ ሐኪሞችም ለእስር ተዳርገዋል። የጤና ባለሙያዎች ጥያቄያችን አልተመለሰም በሚል እያደረጉት ባለው የስራ ማቆም እንቅስቃሴ ሙሉ በሙሉ ስራ ያቆሙ የጤና ባለሙያዎች መኖራቸውንም የኢትዮጵያ ጤና ባለሙያዎች ማህበር ገልጿል። በስራ ማቆም እንቅስቃሴው ሳቢያ ስራቸው የተስተጓጎለ ሆስፒታሎች አሉ ሲባል ለተነሳለት ጥያቄ አዎ ሙሉ በሙሉ ስራ ያቆሙ ባለሙያዎች አሉ ሲል ማህበሩ መግለጫ ሰጥቷል። ውሸት ከእውነት የራቀ ነው ሲሉ ማህበሩ ጨምሮ ገልጿል። ጤና ተቋማትም የቋሚና የኮንትራት ቅጥር እያወጡ ነው ሲል ማህበሩ በመግለጫው ጨምሮ ተናግሯል። በዚህ ጉዳይ ከቲክቫ ጋር ቆይታ ያደረገው ማህበሩ የጤና ተቋማት የቋሚና የጊዜያዊ ቅጥር እያወጡ ያሉት ለማስፈራራት እንጂ ጥያቄውን ለመመለስ እንዳልሆነም ማህበሩ ለቲክቫ ገልጿል። ጤና ሚኒስቴር ጥያቄዎችን በማቅረብ እንቅስቃሴ እያደረጉ ካሉ ባለሙያዎች ጋር ምንም አይነት ውይይት እያደረገ እንዳልሆነም ጨምሮ ተናግሯል። ይህ በእንዲህ እንዳለም ወደ ስራ ገበታቸው መመለስ አለባቸው፣ ካልሆነ ግን በቀጣይ መንግስትም ሆነ በግል ተቋማት ለመስራትና ባለሙያ ሆኖ ለመቀጠል አስቸጋሪ ሊሆንባቸው እንደሚችሉ የጤና ሚኒስትሩ ዶክተር ደረጀ ዱጉማ ተናግረዋል። የጤና ሚኒስትሩ ዴኤታ ዶክተር ደረጀ ጥያቄዎችን ያነሱ የጤና ባለሙያዎችና እያደረጉት ስላለው እንቅስቃሴ ከብሔራዊ ቴሌቪዥን ጋር በነበራቸው ቃለ ምልልስ የጤና ባለሙያዎች ጥያቄ ዛሬ የመጣ ሳይሆን ውዝፍ ጥያቄ መሆኑን አምነው ባለፉት ዓመታት የተመለሱ አሉ፣ ያልተመለሱም አሉ ሲሉ ጨምረው ተናግረዋል። ባለሙያውም ጤና ሴክተር ለአንድ ደቂቃም ቢሆን አገልግሎት ሊቋረጥበት የማይገባ ሴክተር ነው ሲሉ ተሰምተዋል። የዓለም የጤና ድርጅት የሚያወጣው ድንጋጌዎች እንዳሉ በመጥቀስ ሰብአዊነትን ነው ተላብሰን መስራት ያለብን ሲሉ ባለሙያው ተናግረዋል። በፍጹም የጤና ሙያተኛ ስራ ማቋረጥ አድማ ማድረግ የለበትም፣ እንደ ወንጀልም ይቆጠራል ያሉት ባለሙያው ከዚህ ባሻገር የጤና ሙያተኞቻችን የፕሮፌሽናል ኤቲክስ የሚባለውን የሕክምና ስነ ምግባር የጣሰ እንቅስቃሴ እያደረጉ ነው ሲሉም ተናግረዋል። ባለሙያው በተጨማሪም ይህ በዚህ የሚቀጥል ከሆነ የሙያ ፈቃዳቸውን ሊያስነጥቅ የሚችል እንቅስቃሴ መሆኑንም ተናግረዋል። ይህ በእንዲህ እንዳለም በተለያዩ ክልል ከተሞች የሚገኙ ሆስፒታል ባለሙያዎች እስካሁን ድረስ በስራ ገበታቸው እንዳልተገኙ ማረጋገጥ ችለናል። በትግራይ የሚገኙ ፍርድ ቤቶች ስራ ማቆማቸው ተገለጸ። ፍርድ ቤቱ በመግቢያው ላይ በለጠፈው ማስታወቂያ በላያችን ላይ ያንዣበበው የደህንነት ስጋት መፍትሄ እስኪበጅለት ድረስ ለጊዜው ማንኛውንም አይነት የዳኝነት አገልግሎት መስጠት እንዳቆሙ የሚገልጽ ነው። በመቀለ ማዕከላዊ ፍርድ ቤት ደጃፍ የተለጠፈው ማስታወቂያ በላያችን ላይ ያንዣበበው የደህንነት ስጋት መፍትሄ እስኪበጅለት ድረስ የመቀሌ ማዕከላዊ ፍርድ ቤትን ጨምሮ በሰባቱ ክፍለ ከተሞች የሚገኙ ዳኞችና ፍርድ ቤቶች ለጊዜው ማንኛውንም የዳኝነት አገልግሎት መስጠት አቁመዋል ይላል። ቲክቫ ተዘዋውሮ ለማየት እንደሞከረው ማንኛውም አይነት የፍርድ ቤት አገልግሎት መቆማቸውንም አረጋግጫለሁ ሲል ዘግቧል። ትናንት ከሰዓት በኋላ የክልሉ ጊዜያዊ አስተዳደር ፍርድ ቤቶቹ መዘጋታቸውን አረጋግጦ ለመዘጋታቸው ምክንያት የሆነ ችግር አጣርቶ እርምጃ እንደሚወስድ ቃል በመግባት ዳኞቹ ወደ ስራ እንዲገቡ ሲማጸን ታይቷል። በአንድም በሌላ ይደርሱብኛል በሚሉት የስጋት ሁኔታ አላሰራ ብለውኛል ያሉት የትግራይ የዳኞች ማህበር በፍትህ አረጋጋጭ ዳኞች ላይ የሚታዩ ችግሮች ካልተፈቱ እስከ ስራ ማቆም የሚደርስ እርምጃ እንደሚወስዱ ግንቦት 9 2017 ዓ.ም ባወጡት መግለጫ ማሳውቀዋል። ይህን ተከትሎ ትናንት ግንቦት 12 2017 ዓ.ም የስራ ማቆም እርምጃ ወስዷል። ይህንን ተከትሎም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የከፍተኛ ፍርድ ቤት ተጠባባቂ ፕሬዝዳንት ሹመትን መስጠታቸው ተሰምቷል። በሹመቱም አቶ መንግስቱ ኪዳነ ከግንቦት 9 2017 ጀምሮ የከፍተኛ ፍርድ ቤት ተጠባባቂ ፕሬዝዳንት ሆኖ መሾማቸውንም ገልጿል። የፕሪቶሪያ የሰላም ስምምነትን ተከትሎ ተቋቁሞ በአቶ ጌታቸው ረዳ ሲመራ በነበረው ጊዜያዊ አስተዳደር ተሹመው ላለፉት 2 ዓመታት ያገለገሉት የከፍተኛ ፍርድ ቤት ፕሬዝዳንትና ምክትላቸው በራሳቸው ፍቃድ ከግንቦት 5 2017 ጀምሮ ፕሬዝዳንት ታደሰ ወረደ ከኃላፊነት እንዳነሷቸው ይታወሳል።
ዋናው ተግባራችን የተፈናቀሉ ዜጎችን ወደ ቤታቸው መመለስና የትግራይ ህገ መንግስታዊ ወሰንን ማረጋገጥ ነው ሲሉ የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ዋናው ተግባራችን የተፈናቀሉ ዜጎችን መመለስ ነው ሲሉ ተናገሩ። ፕሬዝዳንቱ ይህን ያሉት በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ ጋር ዛሬ ተገናኝተው በተወያዩበት ወቅት ነው። በውይይቱም የጊዜያዊ አስተዳደሩ ፕሬዝዳንት በክልሉ የተፈናቀሉ ዜጎችን የመመለስና የትግራይ ህገ መንግስታዊ ዳር ድንበርን የማረጋገጥ ጉዳይ ቀዳሚ ተግባር መሆኑን ተናግረዋል። ይህንን መሰረታዊ ፍላጎት ለማሟላት በሚደረገው ጥረት ላይ ያለው እንቅፋት ቀላል አይደለም ያሉት ጀነራሉ በፕሪቶሪያው ስምምነት መሰረት ሁሉንም ጥያቄዎች ከፌዴራል መንግስት ጋር በመነጋገር ለመፍታት እየተሰራ መሆኑንም ተናግረዋል። በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ በበኩላቸው የትግራይ ጊዜያዊ አስተዳደር የፕሪቶሪያ ስምምነትን በአግባቡ ተግባራዊ እንዲያደርግ መንግስታቸው አስፈላጊው ድጋፍ እንደሚያደርግ ተናግረዋል። በመጨረሻም በቀጣይ ትኩረት ሊሰጣቸው በሚገቡ ጉዳዮች ላይ ሰፊ ውይይት የተደረገ ሲሆን በሁለቱም ጉዳዮች ላይ የጋራ መግባባት ላይ መድረሳቸውን ከትግራይ ክልል ፕሬዝዳንት ጽሕፈት ቤት ያገኘነው መረጃ ያሳያል። ከ21 ዓመት በታች የሆኑ ታዳጊ ልጆች የትንባሆ ምርትን መሸጥም ሆነ መጠቀም እንዳይችሉ ሊያደርግ የተዘጋጀው አዋጅ ተግባራዊ ሊደረግ መሆኑን የአዲስ አበባ የምግብና መድኃኒት ባለስልጣን አስታወቀ። ባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው በአዋጅ 11/12/2011 መሰረት ከ21 ዓመት በታች የሆኑ ታዳጊ ልጆች ትንባሆ ሲሸጡና ሲጠቀሙ ከተገኙ ህጋዊ እርምጃ የሚወሰድባቸው መሆኑን ተናግረዋል። አዋጁ ከዚህ በፊት የወጣ ቢሆንም እስካሁን ተግባራዊ አለመደረጉን ገልጸው ከ21 ዓመት በታች የሆኑ ታዳጊ ልጆች ትንባሆ ሲሸጡና ሲጠቀሙ ከተገኙ እስራትን ጨምሮ ሌሎች ህጋዊ እርምጃዎች እንደሚወሰድባቸው ተናግረዋል። ቁጥጥር በማድረግ በአዲስ አበባ የጤና ተቋማት፣ የህዝብ መሰብሰቢያ ስፍራዎችና የመንግስት መስሪያ ቤቶችን ሙሉ በሙሉ ከትንባሆ ጭስ ነፃ ለማድረግ እየተሰራ መሆኑንም ተናግረዋል። የቀድሞ የሰላም ሚኒስትር የሆኑት አቶ ታዬ ደንደአ ተለዋጭ ቀጠሮ ተሰጣቸው። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ የክስ መዝገብ በዛሬው ዕለት በፌዴራል ጠቅላይ ፍርድ ቤት ቀርቦ የነበረ ቢሆንም በተመሳሳይ ምክንያት ለአራተኛ ጊዜ ተለዋጭ ቀጠሮ እንደተሰጣቸው የአቶ ታዬ ደንደአ ጠበቃ አቶ አበራ ንጉሴ ለአሃዱ ሬዲዮ ዛሬ ተናግረዋል። አቶ ታዬ ከዚህ በፊት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከተከሰሱበት 3 ክሶች መካከል በሁለቱ ማለትም ሁከትና ብጥብጥ በማስነሳት እና የጸረ ሰላም ኃይሎችን በመደገፍ ክሶች በነፃ መሰናበታቸው የሚታወስ ነው። ጠበቃው እንደገለጹት በፌዴራል ከፍተኛ ፍርድ ቤት ነፃ የተባለውን ክስ አቃቢ ህግ ይግባኝ በመጠየቁ ክርክሩ ቀጥሏል ሲሉ ተናግረዋል። በክርክሩ ሂደት ግን መዝገቡን የሚያየው ዳኛ በመታመሙና ችሎት ላይ በአካል መቅረብ ባለመቻሉ ለአራተኛ ጊዜ ተለዋጭ ቀጠሮ እንደተሰጣቸው ተናግረዋል። ጉዳዩን መዝገቡን የተቀበሉ ዳኞች ማየት ይችሉ ነበር ሲሉ የታዬ ደንደአ ጠበቃ የተናገሩ ሲሆን የተሰጠው ምክንያት አሳማኝ አይደለም ሲሉም የህግ ባለሙያው ጨምረው ተናግረዋል። በኢትዮጵያ ፍርድ ቤቶች መዋቅርና ህግ መሰረት ዳኞች በችሎቱ ባለ 1፣ ባለ 3፣ ባለ 5 እና ባለ 7 ሆኖ የሚዳኝበት ስነስርዓት ሲሆን አራተኛ ዳኛ መኖሩ ይህንን ስርዓት የሚጥስ በመሆኑ አፋጣኝ ፍትህ ሊሰጥ እንደሚገባ ለችሎቱ ማስረዳታቸውን ለአሃዱ ተናግረዋል። ግራ ቀኙን ያዳመጠው ፍርድ ቤትም መዝገቡን መርምሮ ውሳኔ ለመስጠት ለመጨረሻ ጊዜ በሚል ለግንቦት 25 ቀጠሮ መሰጠቱን ተነግሯል። ሱዳን ያለባትን የኤሌክትሪክ ዕዳ ክፍያ ለመክፈል የ1 ዓመት ከ6 ወር ጊዜ እንዲሰጣት ለኢትዮጵያ ጥያቄ ያቀረበች። በሀገሪቱ ባለው የእርስ በርስ ጦርነት ምክንያት ሱዳን ከኢትዮጵያ የገዛችውን የኤሌክትሪክ ኃይል ዕዳ አለመክፈሏን ተከትሎ የዕዳ መክፈያ ተጨማሪ የ1 ዓመት ከ6 ወር ጊዜ እንዲሰጣት ጥያቄ ማቅረቧ ተገልጿል። ሱዳን አሁን ላይ አንጻራዊ ሰላም በመኖሩ ያለባትን ዕዳ ለመክፈል የልዑካን ቡድኗን ወደ ኢትዮጵያ መላኳን የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር አቶ መጎስ መኮንን ተናግረዋል። በዚህም ሱዳን ዕዳዋን ለመክፈል የ1 ዓመት ከ6 ወር ጊዜ እንዲሰጣት የጠየቀች ሲሆን በኢትዮጵያ በኩል ግን
እስከ 9 ወር ባለው ጊዜ ውስጥ እንዲጠናቀቅ በሚል ምላሽ መሰጠቱ ተገልጿል። ከዚህ በፊት የነበረባት የዕዳ መጠን 80 ሚሊዮን የደረሰ ሲሆን አሁን ላይ ቁጥሩ መጨመሩንም አቶ ሞገስ ጨምረው አንስተዋል። ሱዳን ከኢትዮጵያ ለምትገዛው የኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች የሀገሪቱ የኢነርጂ ሚኒስቴር ባወጣው መግለጫ ማስታወቁ የሚታወስ ነው። ይህንን በተመለከተ አሃዱ ላነሳላቸው ጥያቄ ዳይሬክተሩ እንዲህ አይነት ስምምነት ስለመደረጉ ተቋሙ መረጃ እንደሌለው ጨምረው ተናግረዋል።